ሰላም ሰላም ጋይስ እንዴት ናችሁ? ዛሬ ሱፐር ሰንደይ ነው። ሞቅ ደመቅ ብሏል። ያው ብዙ አጓጊ ደስ የሚሉ ጨዋታዎች አሉ። በፐርሰናል ኦፒኒየኔ ደግሞ የዛሬው ትልቁ ጨዋታ ኤል ክላሲኮ ሪያል ማድሪድ ከባርሳ የሚያደርጉት ጨዋታ ነው። እንግዲህ የዛሬው ጨዋታ ከተራ ድልነት አልፎ በሁለቱ ቡድኖች መካከል የዋንጫ ፉክክሩ ላይ ትልቅ አሻራ የሚያሳልፍ ጨዋታ ነው። ማድሪድ የዛሬውን ጨዋታ ማሸነፍ ግዴታ ነው በዋንጫ ፉክክሩ ላይ ለመቀጠል። ካሸነፈ በአንድ ነጥብ ብቻ ይሆናል ልዩነቱ፣ ይቀጥላል ማለት ነው። ባርሳ ካሸነፈ ግን አውቶማቲካሊ ባይባልም ማተማቲካሊ ያው የዋንጫው ነገር ወደ ባርሳ ማምራቱ በደንብ እውን የሚሆንበት ሁኔታ ነው የሚኖረው። ስለዚህ ለሁለቱም ቡድኖች ወሳኝ ጨዋታ ነው። ስፔሻሊ ለማድሪድ ይሄ ጨዋታ ወሳኝ ነው የሚሆነው ማለት ነው። በሌሎች ጨዋታዎች እንግሊዝ ፕሪሚየር ሊግም እንዲሁም ሌሎችም ሊጎች ላይ ትልልቅ ጨዋታዎች አሉ። ጣሊያን ሴሪያ ላይ የዋንጫ ፉክክሩ እንደደመቀ ነው። 3 ነጥብ ልዩነት ነው ያላቸው ሁለቱም። ዛሬ ኢንተርም ናፖሊም ሁለቱም ጨዋታ አላቸው። ቶሪኖ ጋር ኢንተር ከሜዳው ውጭ፣ በሜዳው ደግሞ እንዲሁ ደግሞ ናፖሊ ከጄኖዋ ጋር ይጫወታሉ። የሁለቱ ጨዋታም ተጠባቂ ነው የሚሆነው። እንግሊዝ ፕሪሚየር ሊግ ላይም እንደዚሁ አሪፍ ጨዋታዎች አሉ። 10 ተኩል ላይ ሁለት ትልልቅ ጨዋታዎች አሉ። ዩናይትድ አለው በሜዳው ዌስትሃም ጋር። ኦልሞስት ወደ ዩሮፓ ሊጉ እያተኮረ ስለሆነ የሚገኙ ዛሬም በቤንች ቲም ሮቴሽን ይጠቀማል ተብሎ ይጠበቃል ዩናይትድ። ማታ 12 ሰዓት ተኩል ላይ ግን በጣም አሪፍ ጨዋታ እናያለን። በተለይ ለኛ አርሴ ሲያጨበጭብ እናያለን። በቃ ሌላ ምንም አያስፈልግም። አንፊልድ ላይ ሊቨርፑል ከአርሰናል ጋር ጨዋታ አላቸው። ጋርድ ኦፍ ኦነሩ እንደተጠበቀ ነው። እድሜ ለኛ ያው ቀደም ብለን ስላስለመድ ናቸው አይቸገሩም። ማጨብጨቡን አስተምረናቸዋል ከዚህ በፊት ለእኛም ሲያጨበጭቡ ስለነበር። አርሲያንስ ለማጨብጨብ ሬዲ ናቸው።